ውጪ መራራ ወይ መከራ ማለት ነው ብለናል። መራራ ከርቤ ይባላልና ከርቤ ሌላ ስሙ ያው ሰምርኔስ ስለሆነ ማለት ነው። እኛ ሀገር ላይ ከርቤ የሚባለው ማለት ነውና በጣም አፋጭ ውስጥ ከርቤ የሚያውቅ ከርቤ ታውቃለህ? ከርቤ ማያውቃለ ከርቤ ይሸጣል እኮ ገና ለጭስነት የሚጠቀም እና ከርቤ ወለደ ባፍ ተነካው በጣም ጎምዛዛ በጣም መራራ ይመራል። በጣም ስታጨሰው እሳት ሲነካው ግን በስመ አብ መዓዛው እንደ ቆንጆ መሰለ። ምን ሲነካው? እሳት ሲነካው መዓዛው ያምራል። ግን በእሳት እየተንጨረጨረ ነው መልካም መዓዛ የሚወጣው። አሁን በዚህ በሁለተኛውና በሶስተኛው ክፍለ ዘመን ላይ ያሉ ክርስቲያኖችን ከ100 ዓመተ ምህረት እስከ 313 ዓመተ ምህረት የነበረውን የክርስትና ዘመን ጌታ ኢየሱስ ሰምርኔስ ብሎ ይጠራል። ለምን ሰምርኔስ አለው ነው? ምክንያቱም በዚህ ዘመን ላይ ክርስትና የተከለከለበት በሮም ቄሳር የዛን ጊዜ ልክ እንዳሁኑ የአሜሪካ መንግስት እንኳን ዓለምን አይገዛም፣ ዓለምን ይቆጣጠራል እንጂ አይገዛም። የሮም መንግስት ግን በቅኝ ግዛት የትኛውንም የሰሜን አፍሪካ ክልል አብዛኛው ሰው ያለበት የዛን ጊዜ አብዛኛው ህዝብ የሚኖርበትን የሰሜን አፍሪካ፣ የመካከለኛው ምስራቅ፣ የደቡብ ኤሽያ ከእንደገና ደግሞ የአውሮፓ ሀገሮች ኢቭን እስከ እንግሊዝ ሀገር ድረስ ያለውን ርቀት የሮም መንግስት ግዛት ነበር በቁጥጥር ስር። ዓለምን በብዙ ግዛት ተቆጣጥረው የገዙ ሀገሮች 4 ብቻ ናቸው። አንደኛው ባቢሎን የሚባል የናቡከደነጾር መንግስት እና እሱ የመካከለኛው ምስራቅ ኤሪያ በሙሉ እስከ ግብጽ ድረስ ያለውን የተቆጣጠረ። ቀጥሎ ፋርስና ሜዶን የባቢሎን ምድርን ባቢሎን የገዛ የነበረውን ጠቅልሎ ከእንደገና እስከ ህንድ ሀገር ድረስ ሄዶ ይገዛል። ኢትዮጵያን ሁሉ እዚህ ጥቁር አፍሪካ ያሁን ሱዳን የሚባለው ድረሱ ይበታል። ከዛ በኋላ ግሪክ በቃ አጥለቀለቀ። በጣም ሰፊውን የአውሮፓ ክፍል የገዛው አሌክሳንደር ዘግሬት። እሱ ወዲያው ሲሞት ደግሞ ሮማውያን ተነሱ። ሮማውያን 3ቱ መንግስታቶች ከወደቁ በኋላ የተነሳው የብረት መንግስት ይለዋል ዳንኤል። የሚያደቅ የሚፈጭ መንግስት ማለት የዛው ዳንኤል ላይ ተጽፏል። እና ይሄ የሚያደቀው የሚፈጨው መንግስት ጌታ ኢየሱስ ከመወለዱ ጥቂት ዓመታት በፊት ነው ዓለምን የተቆጣጠረው። በዚህ ዘመን ሁሉ እስከ 5ኛው ክፍለ ዘመን ዓለምን የገዛው የሮም ቄሳር ነው። ቄሳሮቹ ሲሞቱ አንዱ ቄሳር ሲሞት እኛ ቄሳር ማለት አጼ እንደማለት ነው። አንዱ አጼ ሲሞት ሌላ አጼ ቄሳር ቀላውዲዮስ ሲሞት ቄሳር ምናምን ቄሳር እንትና ሲሞት ቄሳር እንደዚህ ያለ ማት ቄሳሮች ናቸው ዓለምን በሮም መንግስት ስር ያስገዙ ማለት ነው። እና በተለይ በዚህ በ100 ዓመተ ምህረት ገደማ የመጨረሻው ሐዋርያ ዮሐንስ የሞተበት ጊዜ ነው። በሰምርኔስ ጌታ ኢየሱስ ሰምርኔስ ይለዋል ይህን ዘመን። ለምን ሲባል መከራ መራራ ያ ከርቤው ማለት እና እሳት ላይ ይቃጠላል። ግን ሲቃጠል ምን መዓዛ ይወጣዋል? መልካም መዓዛ ይወጣዋል። በመኃልየ መጽሐፍ ላይ ጌታ ኢየሱስ ቤተክርስቲያንን የተናገራት አንድ ቃል የሰሜን ንፋስ ሆይ ንፈስ። የሰሜን ንፋስ ደረቅ ነው፣ መጥፎ ነው፣ ድርቅ ነው የሚያመጣው፣ ከባድ ነው። በቃ በሰው ላይ ስደት ነው የሚያመጣው፣ ጥሩ ንፋስ አይደለም። የሰሜን ንፋስ ሆይ ንፈስ፣ የሰሜን ንፋስ ሆይ ንፈስ በውዴ ላይ ውዴ ማለት ቤተክርስቲያን በውዴ ላይ ንፈስባት፣ በውዴ ላይ ንፈስባት። ለምንድን ነው የሰሜን ንፋስ ጥሩ ያልሆነው ንፋስን በውዴ ላይ ንፈስባት የሚለው? ቀጥሎ ምን ይላል? ውዴ ያን ጊዜ መልካም መዓዛዋን ትሰጣለች። ይሰማል? ውዴ ያን ጊዜ ምንዋን ትሰጣለች? መልካም መዓዛዋን ትሰጣለች። ለምሳሌ በደርጉ ዘመን ቤተክርስቲያን መልካም መዓዛ እንደነበራት እናስባለን። ወንጌል ገባቸው አልገባቸው፣ የገባቸው ገብቷቸዋል፣ ያልገባቸው አልገባቸው፣ እሱ ችግር ነው። ግን መከራው የሚመጣው የሰሜኑ ንፋስ ውዴ ምን እንድትሰጥ አድርጓታል? መልካም መዓዛ። ለጌታ ይሰደዱ ነበር፣ ፍቅር ነበራቸው፣ ወዘተ በቃ በጣም ጥሩ ይተሳሰቡ ነበረ ይባላል ባላይ እና ጌታ ኢየሱስ በውዴ ላይ የሰሜን ንፋስ ይንፈስባት መልካም መዓዛ ትስጥ ሲል በሰምርኔስ ላይ የተፈጸመውን ታሪክ ከዛው ጋር ይመሳሰላል። ቄሳሩ አዋጅ ያወጣበት ጊዜ ነው። ክርስትና በዓለም ላይ ከሃይማኖትነት የታገደበት፣ ሰው ክርስትናን መከተል የማይችልበት፣ ክርስትናን ሲከተል የተገኘ ሰው እስርም አይደለም የሚጠብቀው፣ ግርፋትም አይደለም የሚጠብቀው፣ የሞት ፍርድ ነው። ክርስቲያን ሆኖ መገኘት ወንጀል ነው። የዛን ጊዜ ይሄንን ያህል ዓመት ሐሳቡ የጀመረው እዚህ 64 አካባቢ ነው። ጴጥሮስና ጳውሎስ በአንድ አካባቢ ነው የተገደሉት እና 64 ዓመተ ምህረት ላይ ከዚህ ጊዜ ጀምሮ ነው ሐሳቡ የተጠነሰሰው። ፋይናሊ ግን ከ100 ዓመተ ምህረት እስከ 313 ዓመተ ምህረት
ለ200 ምናምን ዓመታት 2 ክፍለ ዘመን 4 ትውልድ ማለት ነው። ሰው ምን ሆነ አይፈቀድም? ክርስቲያን ሆነ አይፈቀድም። ለመኖር መታወቂያ ያስፈልጋል። አሁን እኛ ጋር መታወቂያ እንደሚባለው የዛን ጊዜ በቄሳሩ ግዛት ውስጥ ላሉት ህዝቦች በሙሉ የየትም ሀገር ዜጋ ይሁን መታወቂያ ያስፈልገው ነበር። መታወቂያው ላይ የሚፈርምልህ ደግሞ የቄሳሩን ሐውልት ቄሳር አምላክ ነው ተብሎ ይታሰባል። የአምላክ ልጅ ነው ተብሎ ይታሰባል ቄሳሮቹ ማለት ነው። ስለዚህ ቄሳር ዴውስ ነው ወይም ቄሳር ጌታ ነው ብሎ አንድ ሰው ለቄሳሩ ምስል ከሰገደና ዕጣን ካጠነ እዛ ማጠኛው ላይ ዕጣን ከለኮሰ የዛ የቄሳሩ ካህን በዛ ወረቀቱ ላይ ብራናው ላይ ፈርሞ ወይም የቄሳሩን ማህተም አድርጎ ይሰጠዋል። ያ ሰውዬ መኖር ይችላል፣ ቤት መስራት ይችላል፣ ማግባት መውለድ ይችላል። ክርስቲያኖቹ የዛን ጊዜ ላይ ነው እንግዲህ ፈተናው ይቀርበላቸው። እነ ጳውሎስ ዘመን ላይ የጀመረው እዚህ አካባቢ ቄሳር ነው ዴውስ የሚል ድምጽ ሲመጣ ጳውሎስ ጻፈላቸው ለቆሮንቶስ ኢየሱስ ጌታ ነው የሚል እና ኢየሱስ ጌታ ነው ካልክ ሪስክ በጣም እንዳሁኑ የግርዳ ላይ ጥቅስ አልነበረ። የዛን ጊዜ የህይወት የሞት ምርጫ ወይ ቄሳር ዴውስ ነው ትላለህ፣ ወይ ኢየሱስ የእግዚአብሔር ልጅ ነው ወይም ዴውስ ነው ትላለህ። ትመርጣለህ። ኢየሱስ ዴውስ ነው ካልክ የሚጠብቅ ነገር ሞት ነው። ወጣት ኮንክ እስከ እሑድ ድረስ ታስረህ ትጠበቃለህ። እሑድ ቀን ኮላሴም ውስጥ ትገባለህ። እንደ ስቴዲየም ክብ ነው። እስከ እሑድ ድረስ ሳይበላ ይቆይ አንበሳ ነው የሚለቀቀው ከአራቱም ኬጆች በሮች። ፊልምም ተሰርቷል ታውቃለህ። በዛን ዘመን ላይ ነበር ክርስቲያን መሆን ወንጀል። በዛን ዘመን ላይ ክርስቲያኖች በህዝብ መካከል ከተማ ውስጥ መኖር አይችሉም፣ ቤት ሰርተው መኖር አይችሉም። ስለዚህ ተሰደው የሚኖሩት ጫካ ውስጥ ነው ብለናል። ካታኮምብ የሚባለው ዋሻ በተለይ ሮማ አካባቢ አውሮፓ ላይ ያሉ ክርስቲያኖች እዛን ጊዜ የቦረቦሩት ዋሻ ከህዝብ ርቀው ማለት ነው ከዓለም ህዝብ ተገልለው ለብቻቸው ያለ ተራራ ውስጥ እንደ ምንድነው ስሙ እንዳይጥ እንደምናምን እየቦረቦሩ ነው የኖሩት እስካሁን ድረስ። ምንድነው ዋሻ ይጎበኛል ካታኮምብ የሚባለው እና በዓለም ላይ ሰው ከቦረቦረው ዋሻ በርዝመት አንደኛው እሱ ክርስቲያን የቦረቦረው ማለት ያን ሁሉ አልፎ ነው አሁን እዚህ የመጣው። አሁን ምን አለብን አንተ ይሞቃል የቤት እንላለን። እነሱ እኮ እዛ ውስጥ ነው ቱቦ ውስጥ ነው እኮ 200 ዓመት እየወለዱ እያሳደጉ ቃል እያስተማሩ መጽሐፉን በቃል እያስጠኗቸው። ምክንያቱም ዲዮቅልጥያኖስ እዚህ ዘመን አካባቢ ላይ 313 ሊደርስ ትንሽ ሲቀረው መጨረሻ ላይ ከተነሱት ቄሳሮች አንዱ የወሰደው እርምጃ መጥፎ እርምጃ፣ ክርስቲያኖችን ማጥፋት አንችልም ማለት። ምክንያቱም ይሄን ያህል ዓመት በየቀኑ ለ200 ዓመት ለ2 ሴንቸሪ ሰው እየታደነ ከተገደለ የትኛውም ሃይማኖት መኖር አይችልም ክርስትና ባይሆን ነው። ክርስትና ከላይ መሆኑን የምታውቀው የገሃነም ደጆች እንኳን አይችሏትም ብሎ ጌታ የተናገረው በሌላ ዘመን ሳይሆን በዋነኛነት በዚህ ዘመን ተረጋግጧል። የትኛውም ሃይማኖት ጥራልኝ 200 ዓመት ዓለም ሁሉ ተሰልፎበት ዓለም ሁሉ ያን ቄሳር ህግ የለ ዩናይትድ ኔሽን መብት የለ ነፃነት የለ መብቱ ነው ዲሞክራሲ ብሎ ነገር የለ ቄሳር ዴውስ ነው በቃ 200 ዓመት ሙሉ እየታደነ ሰው የተገደለበት በዛን ዘመን ላይ የትኛውም ሃይማኖት ሰርቫይቭ ማድረግ እግዚአብሔር ከእርሱ ጋር ካልሆነ ከዛም መጨረሻ ዲዮቅልጥያኖስ የሞከረው ሙከራ ክርስቲያኖችን ማጥፋት ስለማንችል አሳውን ለማጥፋት ባህሩን ማድረገው ዛት ሚንስ ክርስቲያኖችን ለማጥፋት መጽሐፍ ቅዱስ የሚባለውን ነገር ማጥፋት። ሁሉ ጊዜ ጠላት የእግዚአብሔርን ሕዝብ ሊመታ ሲል ትጥቃቸውን ነው የሚመታው። ምክንያቱም አንድ ወታደር ምንም ወታደር ነው ባለማረግ ቢሆን ትጥቅ ሳይዝ ሜዳ ቢገባ ምን ይሆን? ይማረካል፣ ይሸነፋል። ተማርኮ ነው ቢያቀራራስ ግን ምንም አይደለም። ጦር ሜዳ ገብቶ ወራው ቢልስ ጠላት ጉዱ ፈላል አንፈላ። ለዚህ ነው ጳውሎስ ቀራርቶም ፉከራም ስንዝም ብሎ መጮህም አይደለም የእግዚአብሔርን ዕቃ ጦር ሁሉ ልበሱ ያለው። ለዛ ኢየሱስን ጠላት ሲመጣበት ምንድን ነው ያለው? ዲያብሎስ ሲመጣበት እንጀራ አድርግና ብላ ሲለው ምንድን ነው ያለው? አንተ የሆድ መንፈስ በሆድ የምትፈታተን መንፈስ አላለው። ኢየሱስ ምን አለ? ማቴዎስ 11 ከኔ ተማሩ። ከማን እንማር? ከኢየሱስ። አስተማሪያችን ዋናው መምህር ኢየሱስ። ከዛስ ምድርና ምንድን ነው በልጭልጩን ነገር ሲያሳየው ምን አለ? አንተ የዓለም መንፈስ፣ የዓለማዊነት መንፈስ፣ የብልጭልጭ የቅራቅንቦ መንፈስ ውደቅ አለው። በሶስቱም ጊዜ ምንድን ያለው? እንዲህ ተብሎ ተጽፏል። አየህ የጦር ዕቃ
የጠላትን መንግስት የምታፈርሰው ተጽፏል ብለህ መጥቀስ ከቻልክ መጽሐፉ ከሌለ ቃሉ በውስጥ ከሌለ ግን ምን ተጽፏል ልትል አይደል? መማር ወደፊት መማር ብሏል ብትል ይሄዳል አይደለም እኮ እነ ሶቅራጥስ እንዲያሉ ብለህ ብትፈላሰፍ ጂኒ ነበር እንደው ማን ያውቃል? ያን መገለጥ የሰጠው ጂኒ ሊሆን ይችላል። የራሱን ጥቅስ ይሆናል የምትጠቅሰው። ስለዚህ በመናፍስቱ ዓለም ላይ ማንኛውም ነገር የሚሰራው በቃል ነው፣ በድምጽ ነው። ያ ድምጽ ደግሞ ከዚህ ላይ ነው የምትወስደው። ይሄን ድምጽ ስትለቀው በመንፈሳዊ ዓለም ላይ ስራ ይሰራል። የግድ ለአንተ ተብሎ አይደለም፣ ይሄ ራሱ የሚሰራ ስለሆነ የእግዚአብሔር ቃል ሕያው በሁለት ወገን የተሳለ ስለታም ሰይፍ ይልቅ የተሳለ ምን የሚሰራ ምንስ አንተ ከዚህ አውጥተህ በድምጽ የምትለቀውን መንፈሳዊ ዓለም ይቀበላል። ምን ነው ቢባል በመንፈሳዊ ዓለም ላይ ኤቭሪቲንግ የሚሰራው በድምጽ ስለሆነ ድምጽ ይታያል አይታይም? መንፈሳዊ ዓለም ይታያል። እስኪ ከእናንተ ክፍል ማይታየው ምናችሁ? አቤት ልቤ እንዳትል በእንከፍተው እና ያው አቤት ምንም አቤት ድምጽ ብቻ ግን ይሰማል። የሆነ ነገር ያደርጋል በህይወቱ የሆነ ያለ በቃ መንፈሳዊ ዓለም ይሄ አይታይ ማለት እስኪ ካፌ የሚወጣው ያየ ስለዚህ በመንፈሳዊ ዓለም ላይ በማየት አይሰራም፣ በመስማት ድምጽ ነው የሚለቀቀው፣ ይሰማል። ስለዚህ እኮ ነው እምነት በመስማት አይደል? ከመስማት እምነት ከመስማት መስማት በእግዚአብሔር ቃል ላይ ዮሐንስ ለምንድን ነው በምድረ በዳ ምጮው ምንድነው ያለ? አሜን። የቆመው ሰውዬ ነው ማን ሲሉ ድምጽ ነው። ምን ነው የሚባል በስፒሪቹዋል ሪያልም ውስጥ ነው ሰውዬ ያለ። በመንፈሳዊ ዓለም ላይ ደግሞ እግዚአብሔር ማንኛውንም ነገር የሚሰራው ምንድነው? በድምጽ ነው። እግዚአብሔር የሚታየው ያመጣው በምንድነው? በድምጽ ነው። ይሁን ሲል ነው የሆነው እንጂ እግዚአብሔር እኮ አስቦታል። ያሰበውን ግን ይሁን እስካላለ ድረስ አልሆነም። ያሰበውን ዲዛይን አስቧል። ኦልሬዲ እዚህ ውስጥ አለ። ለምሳሌ ብዙዎቻችን ያሰብነውን ማንኖረው ሲባል ወይም ደግሞ ያመነውን ማይሆነው ሲባል ያመነውን እዚህ ውስጥ አጎረነዋል። አውቀ እቅዱ አለ ፕላን ግን አልተናገርነው አላወጣም አለ እኮ እዚህ ውስጥ አለ። ለምንድን ነው የጽድቅ ሕይወት መኖር ያቃተን ሲባል እዚህ ውስጥ አለ ጻድቅ ያለው የሚል ግን በአፍ አልተለቀቀም፣ በመንፈሳዊ ዓለም ላይ አልተለቀቀም። ለምንድን ነው የመድኃኒት ጥገኛ ሆነ ገንዘባችን ሁሉ በመድኃኒት ዘመናችን የሚያልቀው ሲባል ተፈውሻለሁ የሚለው ቃል አለ። አንዳንድም ሲባል እንላለን ግን ያንን በመንፈሳዊ ዓለም ላይ በእምነት አናወጀው። እዛ ነው መንፈሳዊ ዓለም ውስጥ አንናገረውምና አካል የሚለብስ ነገር ይጣል። አሁን እሱ አይደለም ትምህርታችን ራእይ ነው። መጽሐፉ ሰምርኔስ ይላል። ሰምርኔስ ማለት እንግዲህ መከራ ነው ብለናል፣ መራራ ነው ብለናል። ክርስቲያኖች እዛን ጊዜ በዓለም ታሪክ ውስጥ ታላቁ የቤተ ክርስቲያን የመከራ ዘመን የሚባለው ይሄ ታላቁ የመከራ አሮጊቶች ሽማግሌዎች ሳይቀሩ ምህረት ያልተደረገላቸው በዚህ ዘመን ማንም ሰው ታላላቅ የእግዚአብሔር ሰዎች ታላላቅ የመጽሐፍ ቅዱስ ተርጓሚዎች በዛ ዘመን የነበሩ ክርስትናን ዲፌንድ ያደርጉ የነበሩ ክርስቲያኖች የተገደሉበት እነ ፖሊካርፕ የሚባሉ የቤተ ክርስቲያን መሪዎች ታዋቂ ሰባኪዎች የ86 ዓመት ሽማግሌ በጣም የታወቀ የዮሐንስ ሐዋርያው ተማሪ የነበረ ማለት በታሪክ ሲነገር እና እነሱ የተገደሉበት ፖሊካርፕ በ86 ዓመቱ ነው ወደ መቃጠያ ስፍራ የመጣው። የሚገርማችሁ ግን በዚህ ዘመን ላይ ራሱ አይሁዶች የክርስትና ጠላት ናቸው። ከሮም ቄሳር ጋር ተባብረው ክርስቲያን የሚባለውን የሚያሳድዱት የኦሪቱ ሰዎች ነበሩ። ጳውሎስን ያሳድደው የነበረው ትውልድ ልጆች በዚህ ዘመን ላይ የቤተ ክርስቲያን ዋነኞችን ያሳድዱ የነበሩ ከሮም መንግስት ጋር ሆነው ይገርሉ የነበሩት አይሁዶች ነበሩ። አይሁዶች የሕጉ ተከታዮች ዛሬም የነሱ ዘር አይሆንም። አንድ አበሻ መንፈሳቸው ካለው ገዳይ ነው የሚሆነው። መንፈሳቸው እንደዛ ፖሊካርፕ የተቃጠለ ጊዜ የ86 ዓመት ቤተ እንትን ሽማግሌ የኤፌሶን ቤተክርስቲያን መሪ ነበር እና በሮም ቄሳር ቁጥጥር ስር ወድቆ ወደ መቃጠያ ሽማግሌ ነውና ወደ መቃጠያው ስፍራ ሲያመጡት እሱን ከቀጡት ሌሎች ይደነግጣሉ ተብሎ ሲያመጡት የመጨረሻ ንግግር ተናገር ተባለ። ኢየሱስን ካድና ቄሳር ዴውስ ነው ወይም ጌታ ነው በል ትለቀቃለህ። ነግሬያችሁ ይሆናል አላውቅም። ፖሊካርፕ መጨረሻ የተናገረው ነገር ይሄን ያህል ዓመት ሙሉ ጌታዬን ስከተለው አሳዝኖኝ አያውቅም። ምን ብዬ ክደዋለሁ? እና አይኑ እያየ ተለኮሰ ማለት
ነደደስ ጣጣጣጣጣጣ እና እየዘመሩ መሞት እንዴት ነው የሚገርም እኮ እየዘመርክ ትሞታለህ ሳት ነው ባይዘው ሰዎቹ እንዳታደንቁ ደግሞ አሬት ወዲህ በበላችሁ ታቦት ጋጣው ገብቷችሁ ጴጥሮስ ምንድን ነው እንዴት ነው እነዚህ ሰዎች አንበሳ ሲመጣ እንዴት ተቆቁ አሬት የድሮ ክርስቲያን እንዳትሉ በየትኛውም ዘመን ላይ ሰው ለእግዚአብሔር ኖሮም ሰርቶ ማለት ምንድን ነው ጴጥሮስ ምን አለ ስለ ስሙ የሆነ ነገር ማድረግ ከጀመራችሁ መናገር በመስከር ኦር መነቀር ትንሽ መሰለ ከጀመራችሁ ወዲያው አውቶማቲካሊ የሚሆን ነገር አለ ምን ይላል የክብር መንፈስ በእናንተ ላይ ከበፊት ይልቅ ማለት ያርፋል አሜን ሰዎቹ ትንሽ ዊትነስ ሲጀምሩ እንዴት አድርጌ ማለት ሲጀምሩ የሆነ መንፈስ አቅም መስጠት ጀመረ ኢየሱስ እንዲያል ወደ ሸንጎ በገባችሁ ጊዜ ምን እንመልሳለን ብላችሁ አታስቡ ክርስቲያን ሸንጎስ ምን ልመልስ ብለው ቀድሞ ምን አይደል አያስብም ምን ነው ቢባል ካሰበ እሱ ነው የሚመልሰው ያሰበውን ነው የሚያው ሸንጎ ቦታ ላይ ደግሞ ማሸነፍ አትችልም እሱ ካላሰበ እሱ ካልተናገረ ምንድነው አታስቡ በሸንጎ ፊት የዛን ጊዜ በዛ ቅጽበት ላይ የምትናገሩት ይሰጣችኋል ጴጥሮስ ደግሞ በዛች ሰዓት ላይ ትንሽ ስቴፕ ብቻ አንተ ክርስቲያን አዎ ኢየሱስ ጌታ ነው አዎ ጌታ ነው ብለህ ጀምር ግዴለም ቀጥሎ ሌላ ሰው ነው አንተ አይደለም ከዚህ በኋላ የክብር መንፈስ በእናንተ ላይ በዛን ሳምንትና እየጋልክ እንዴት ነው ትላለህ ይመጣል እና ወይኔ ታደለው እንዳትሉ ያው ነገር አንተ ላይ ቢመጣ ያው መንፈስ ዛሬም ማለት አገር ሰላም ስለሆነ ብዙዎቻችሁ እንዴ ቀሽም ነው የምትሉ ኖ አገር ሰላም ስለሆነ ራስን እየቆጠርከው ስለሆነ አገር ሰላም ባይሆን ኖሮ ራስን አትቆጥረውም እግዚአብሔር ነው የምትለው ያን ጊዜ እሱ ይሰራል እሱ ሲሰራ ደግሞ ራስን እንደሌላ ሰው ምታገኝ አንተ ድሮ እንደዚህ ነበር እንደ ክርስቲያኖች ሆኖ ትላል እነ ጳውሎስና ሲላስ ዘመሩ የሚለው ታድለው አትል ራስህ ታድርገዋል ጳውሎስና ሲላስ ዘመሩ የሚለው ታሪክ ያጠኑ ሰዎች ደርግ ሲጨምራቸው ዘመራው ምን ነው ሲባል ያው ያዘመረው መንፈስ ዛሬም አለ ኦኬ ከእስር ቤት ከወጡ በኋላ ግን አልዘመሩም ተሰዳደቡ ምን ነው ይባል መጀመሪያም የዘመሩት በአቅማቸው አይደለም ስለዚህ ደርጉ ያሰራቸው የተወገሩ ሰዎች ዛሬ እርስ በርሳቸው ተሰዳደቡ አይደንቅ ያኔም እነሱ አልዘመሩም የክብር መንፈስ ነው እውነት ነው የኃይል መንፈስ ነው ያ ሰምርኔስ እዚህ ነው ኦኬ ለሰምርኔስ ቤተክርስቲያን ኢየሱስ ራሱ እንዴት ብሎ አስተዋወቀ ነግራቸዋለሁ ለየቤተክርስቲያኑ ራሱን ሲያስተዋውቅ በተለያየ ስም ነው ለምን በተለያየ ስም ያስተዋውቅ አው ራሱን ለምሳሌ ኢየሱስ እሱን ሲያገኘው እኔ እንዲህ ነኝ ብሎ የሚያስተዋውቀውና እሷን ሲያገኝ እኔ እንዲህ ነኝ የሚለው ለአውጦ ነው የሚናገር እውነት ነው ለምን ከሰውየው ሁኔታ አኳያ በተለያየ ቄሱ መልሶታል ከሰውየው ወይም ከነገሮች ከዛ ከሚያነጋግረው ሰው ሁኔታ ተነስቶ ነው ራሱን የሚያስተዋውቀው ለምሳሌ ኢየሱስ መንገድ የጠፋበት ሰው ቢያገኝ እኔ ማን ነኝ አንተ መንገድ ጠፍቶብህ አገኘ እኔ የህይወት እንጀራ ነኝ ይላል መንገድ ለጠፋበት ሰው እንጀራ ተቀማለህ ምንድነው ብለህ መጣ እርቦት ይላል መንፈሳዊ ጠኔ የያዘው ሰው ኢየሱስ ቢገለጥ ምን ይላል እኔ መንገድ ነኝ እኔ የህይወት እንጀራ ኢየሱስ ሁሉ ነው ሁሉ ማለት በአንተ የትኛው አይነት ክርስቶስ ሙላት ሆኖ መምጣት ይችላል እውነት አሁን ለኤፌሶን ሲያስተዋውቃት ቋቁቱን በእጅ ያለው ብሎ አይደል ዛትሚን ሳጠፉም በመቅረዝ መሃል መመላለስም ብሏል ዛትሚንስ በፍቅር ተነሳችሁ ባታገለግሉ ምስክርነታችሁ ወስደዋለሁ ነው ከላይ በመቅረዝ መካከል መመላለሰው ብሎ ከታች መቅረዛችሁን ወስዳለሁ ነው አሁን ደግሞ ለሰምርኔስ እንደዚህ ብሎ ነው ራሱ የሚያስተዋውቀው እንዲህ ብለ ጻፍ አለ ዮሐንስ ሞቶ የነበረ ሌላ ይቀይሯል ሞቶ የነበረው ሕያውም የሆነው በህይወት ያለው ማለት ፊተኛውና መጨረሻው እንዲላል ሁለት ስም ነው ለራሱ ሞቶ የነበረው ግን አሁን በምን ያለ ሕያው
ቀጥሎሳ ፊተኛውና መጨረሻው ለምን አላችሁ? በኋላ እንወርዳለን ስናይ እናያለን። እስከ ሞት ድረስ የታመንኩን ይላቸዋል። በኋላ ነው እስከምን ድረስ ግን መጀመሪያ ራሱ ምን ብሎ እኔ ሞቼ አላውቅም ግን ለመሞት ተዘጋጅ ቢልስ አቤት እኔ ሞቼ አላውቅም እና አንድ ቀን በሕይወት ትኖራለህና ሙት ቢል ከባድ። ኢየሱስ ምሳሌያችን ሙቱ ሲላቸው መጀመሪያ አሳይቶ በሕይወት ትኖራለህ ሲል ከሙታን ተነስቶ በማሳየት ዝም ብሎ ከመሬት ተነስቶ እንደ ጓድ መንግስቱ አላወራም አይደለም። አንድ ሰውና አንድ ጥይት እስኪቀር ነው ዋጋለን አሉሳቸው። ግን ኢትዮጵያ ውስጥ 7 ሚሊዮን ሰውና ስንት እንደሆነ ቢሊዮን ጥይት እያለ ነው ይሉት አይደለም። ምን ነው ሲባል ያሉትን መሆን ስለማይ ሰው ናቸው ውስጡን ናቸው። ጌታ ኢየሱስን ሞቼ ነበረ ሲመጣ ሊሰጥ ያለው አደራ እስከ ሞት ድረስ ታመን የሚል ግን ሞትን እንዳትፈራ ምን አለ? ሞቼ ነበር እኔ ራሴ ግን አሁን ምንድን ነኝ? ያው ነኝ። ዛት ቢስ ሞት እንደኔው ትሆናለህ፣ ትነሳለህ። እኔ ስላንተ ሞቻለሁ። አንተ በወንጌል ምክንያት ብትሞት እኔ ለአንተ እንደተነሳው አንተ በእኔ ክብር ትነሳለህ። ሞት አትቀርም። በየትኛውም ሃይማኖት ውስጥ እንዴ ሞት ቢሉ እንዳትሞት። ምክንያቱም የሃይማኖቱ መሪ ተነስቶ አላሳየም። መልሱልኝ። እውነት እንደ ሞተ እንጂ የምናውቀው እንደተነሳ ጴጥሮስ ይሄን ነግሮናል። ለየትኛውም እምነት እንዳትሞት። ምን ነው ቢሉ የእምነቱ መስራት እንደ ሞተ እንጂ የምናውቀው የሚያውቁትም እንደተነሳ አናውቅም። ስለዚህ የሚመራህን ነው መምሰል ያለ። የተጻፈውና የተወራውን ብዙ ወሬ ሳይሆን ሰውየውን ይኸው መጽሐፍ እንደዚህ ነው። ሰነፍ ሰው ቃልን ያምናል፣ ጠቢብ ግን አካሄድን ይመለከታል። ለዚህ እግዚአብሔር እንዲያለኝ እግዚአብሔር እንዲሰጠኝ አንድዬ እንዲያመጣልኝ የሚለው ሳይሆን ይሄ መጣልኝ ተገለጠልኝ ከላይ ተሰጠኝ የሚለው ሰውዬ አካሄዱ የት ጋር ነው? እንዴት ነበር የሄደው? እንዴት ነው መጨረሻ? እንተውና ሙሴ ጋር እንሂድ። ማንም ስለማይነካል ሙሴ ጋር ሙሴ ነው። ሙሴ መጽሐፍ ጻፈ፣ የሕጉን መጽሐፍ በቃ ተወልደር ሙሴ አትስረቅ አትግደል እያለ ሙሴ አሕዛብ አታቅባ እያለ ግን ሙሴ ነው አሕዛብ አገባ። አዎ አፍ አትስማ አካሄዱን ተው። ንጉሥ ዳዊት የእስራኤል ሕዝብን መሪ ሆነ። ለእግዚአብሔር ብሎ ሕዝቡን አስገባ አስወጣ። ዳዊት ምን ሆነ? ሞተ። ቀጥሎስ ተቀበረ። መቃብሩም እስካሁን አለ። ጴጥሮስ ምን አለ? ንጉሥ ዳዊት ነቢይ ነበረና እንዲህ ብሎ ተናገረ፣ ቅዱስህን መበስበስ ያይ ዘንድ አትተወውም ብሎ ተናግሯል። እኔ ግን ወንድሞቼ ልንገራችኋል። ዳዊት አለ። ምክንያቱም ዳዊት ሲባል ሁሉ ጆሮአቸው ቀና፣ ኢየሱስ ሲባል የተናደዱ ዳዊት እንዲህ ብሏል። እሱ ነቢይ ስለነበር ሲባል እንዲህ ጆሮአቸው እና ልንገራችሁ ግን ስለ ዳዊት አለ። ዳዊት እንደሞተ እንደተቀበረ መቃብሩም በእኛ መካከል እንዳለ ነግራችሁ ታውቃላችሁ። ምን ይበሉ? መከራከር እያስጎበኙ ነው ለቱሪስት። ይሄ የንጉሥ ዳዊት መቃብር ነው፣ እዚህ ነው ያረፈው፣ አጽሙ ያለው እያሉ ነው። ታዲያ ዳዊት ቅዱስን መበስበስ ያይዘን አትተውም ያለው ለራሱ አይደለም። ነቢይ ነበርና ክርስቶስ ሞት እንዳይዘው ስለዚህ ተናገረ አላቸው። መከራከር አይቻልም። ዳዊት ብሏል፣ ግን እሱ በስብሷል። ስለዚህ ዳዊት የእግዚአብሔር የተቀባ ንጉሥ ምናምን መሆኑን አናይም፣ ፍጻሜውን ነው የምናየው። ዴቪድ ያለው በመካከለኛ ምስራቅ መቃብር ውስጥ ሐውልቱ አለ፣ ይጎበኛል። ኢየሱስ ግን ምን ብሎ ነው የሚያበረታታ? በሰምርኔስ መንፈሱ ስላለ ለየትኛውም ሰው ሊጠሩት ነበር። ኢየሱስ መርቶ ነው የሚመራ። ጥሩ አስተዳዳሪ ይባላል በማኔጅመንት ትምህርት። ጥሩ አስተዳዳሪ መመሪያ አይሰጥም ይላል።
ጥሩ አስተዳዳሪ ሰርቶ ያሳያል ማለት ሲሰራ አፍሮ ይገባል እንጂ ያናል በዚሁ ጣ ግን ሰው በተፈጥሮ ምን ይወዳል የሚያዘውን ይወዳል እስቲ በልጭ ደስ እና የሆነ ሰንበዲ ሁሉ ነገር ውስጥ ገብቶ ተፍተፍ እንዲል ሰው ይፈልጋል መጽሐፉ የሚለው ግን በቃ እንደዛ አይደለም ይሁን እሱን እንተውና ሰምርሳችንን እናድርግ ኢየሱስ ምን ሆኜ ነበር ሞቼ ነበር ብሎ ሲመጣ ኦሬዲ ሰዎቹ በዙሪያቸው የምን አደጋ አለ የሞት አደጋ በዙሪያቸው ሲወጡ ሲገሩ ሌሊት ተኝተው በየትኛውም ሰዓት ኢየሱስ ጌታ ነው በማለታቸው ምክንያት የምን አደጋ ኦኬ በሞት አደጋ ለተከበበው የ200 ዘመን ዓመታት ክርስቲያን ኢየሱስ ምን ብሎ መገለጥ ያለ እኔ እንጀራ ነኝ አይደለም የሞት ጠረን አጠገቡ ላለ ሰው እንጀራ ምን ያደርጋል የሚሻለው ያን መንገድ ሄዶ ቀድሞ ፊታውራሪ ሆኖ ሄዶ ማሳየት ያንን አሳይቶ ፍጻሜው መልካም እንደሆነ በተግባር ራሱን ምስክር አድርጎ ማለት ነው ምስክር አድርጎ ካቆመ በኋላ እኔ ሞቼ ነበር አያችሁ ካለባ እስቲ ሞቱ ቢ አትሞክረው ሞቼ ነበር ታውቃላችሁ ከዛ እንዴት እንደሞተ እንዴት እንደገደሉ ተሰራ በሶስተኛ ቀን በምን አይነት ክብር እንደተነሳ ሳይሉ ቀጥሎ በበላ አንተም ቀጥል ቢል ተሞክራለህ ይሞክር እውነታው እንደዚህ ነው ታዲያ ምን ታጣለው ብለህ ትሞታለህ እና አርጎታልና የትንሳኤ በኩር ነውና እንደሱ ሆነ ተነሳ ግን ያልሞተ ያልተረካ ግልግል ያውቃል ይባላል እንዳበሻት አይዞ ሞትም ቢሆን እንግዲህ መሞት ነው ምን ሞቶ ያላሳየ ሰው ያደፋፍራል የባሰ ነው ልብህ እንደሚመጣ አይደል የባሰ እሺ ሞቶ የነበረው የሚለው ምን ያሳያል ቀጥሎሳ ሕያው የነበረው ነው የሆነው አሁን ምንድነው ሞት ምን ነበር ታሪክ ነበር ሕያውነት ምንድነው ውጤት ያን ክርስቲያን በጌታ በኢየሱስ ስም ምክንያት መሞት እሱ ዝም ብሎ ታሪክ ውጤቱ ምንድነው መተኮር ያለበት ታሪኩ ጋር ሳይሆን ውጤቱ ጋር አድዋ ላይ እኮ ውጤቱን ነው እንጂ የቆጠርነው እኮ ታሪኩን ካወቀን ጥሩ አይመጣም አድዋ ድል አይሆንም ታሪክ የተማረ ከፈረንጆቹ 11 ሺህ ነው ምናምን ያለቀ ከኛ እኮ ወንድሜ ስንት እንደሆነ ሺህ እኮ ነው ያለው እምሽክ እኮ ነው የነሱ ጠመንጃ ጋር ለመድረስ ጋሻ ጦር ይዞ እና 100 ከሞተ በኋላ አንዱ ሰው ደርሶ በጦር ይወጋል እና 11 ሺህ ያውም ከህንድ ሀገር ያኔ እንደ እንግሊዝ ቅኝ ግዛት ነች እና ማን ጣሊያኖች ናቸው ለሷል ከዚህ ከግብጽ ነው የመጡት እነሱ ናቸው ፈረንጆቹ ማን ነው ዋናዎቹ የኛ ነው እሺ ክብሎ የሰው ማዕበል ለቀውበት ያ የፈረንጁ ሰራዊት ላይ የሰው ማዕበል ለቆበት በቃ ሲጥላይ ፈረንጁ አየና በማይክሮስኮፕ አይ ይሄ ነገር ህዝብ እያለቀ ነው ይቆጠሩ እኛውን ታሪኩን ካየን ወንድሜ ጥሩ አይመጣም ድል አይባልም ታሪኩን ካየን ድል ብለን የምናወራው ምኗን ነው ውጤቷን ፈረንጅ እጅ ሰጠ ገባል ያለቀውን ከቆጠርክ ግን ጉዳዩ ሌላ ይሆናል ውጤቱ ላይ አተኩር ታሪክ ላይ ስታተኩር ብዙ ነገር ይበላል